የኢንተር ሚላኑ ተጫዋች ማኑኤል አካንጂ አርሰናል ትልቅ ክለብ አይደለም ብሏል። በጣም ነው የገረመኝ እሱ አስተያየቱ። አርሰናል አሁን ላይ የአውሮፓ ምርጡ ክለብ አርሰናል አይደለም ነው ያለው። ባየር ሙኒክ ነው ለኔ የአውሮፓ ምርጡ ክለብ ባየር ሙኒክ ነው አሉት። እንዲያውም አርሰናል በአራቱም ዋንጫዎች እየተፎካከረ ነው ያለው። ቻምፒየንስ ሊጉንም እየመራ ነው፣ ፕሪሚየር ሊጉንም እየመራ ነው። እና እንደዚህ አይነት ጥያቄ ያቀረቡለት ጋዜጠኞቹ እኔ ከልምምድና ከጨዋታ በኋላ በጊዜ ነው ቤት የሚገባው፣ 3 ልጆች አሉኝ፣ እነሱ ላይ ነው ትኩረቴን የማደርገው። የማይገናኝ መልስ ነው የመለሰው። እና አላይም አለ ግን የሚመስለኝ አለ ኳሳጅ የአርሰናል ጨዋታ አላይም አለ ግን የሚመስለኝ ስኳራቸው ሰፊ ስለሆነ ነው ውጤታማ የሆኑት። የስኳር ዴብዛቸው ከፍ ማለት ያመጣው ውጤት ይመስለኛል። እኔ ግን አይቻቸው አላውቅም። እንዴ ስኳድ ዴብዝ እኮ ሌሎችም ክለቦች ላይ እኮ በጣም በከፍተኛ ሁኔታ ያላቸው ቡድኖች አሉ። ፓሪስ ሰን ዠርመን አሁን የሚቀይራቸው ነው። አካንጂ አርሰናል ጋር ለምን እንደዚህ እንደደበረው አልገባኝም። በቃ ማንቸስተር ሲቲ እንደው ምናልባት በዘንድሮ ዓመት መጀመሪያ ላይ ነው እንጂ አሁን የማንቸስተር ሲቲስ ዴብዝ ነው እንዴ ጥልቀቱ የሚቀይረውን ተጫዋች ነው። እንደውም አሁን ላይ ማርክ ገይንም ጨመሩት፣ ሴሜኒዮንም ጨመሩት። ያ አይ እሱ እኔ ከአርሰናል ጋር የሆነ ችግር ያለበት ይመስለኛል። ምን እንደሆነ አልገባኝም። ደግሞ ማንቸስተር ሲቲ የነበረ ልጅ ግን የሆነ ነገር አለበት። የሆነ ማለት ጥሩ ስሜት የለውም ከአርሰናል ማንሳት አይፈልግም የአርሰናልን ስም ራሱ እና የመለሰበት መንገድ ራሱ ዲስሪስፔክት አድርጎ ነው አርሰናሎችን ዝቅ በሚያደርግ መንገድ ነው ማኑኤል አካንጂ የመለሰው። እንዲሁም ይሄንን ሚካኤል አርቴታ ለተጫዋቾቻቸው መነሳሻ ማድረግ ይኖርባቸዋል በሚል እንዲሁም ክርስቲያን ቺዬቡ ሁለቱ አንድ ጠረጴዛ ላይ ተቀምጠው የተለያየ ሀሳብ ነው የሚሰጡት። ክርስቲያን ቺዬቡ የኢንተር ሚላኑ አሰልጣኝ ዋው አርሰናል የሚገርም ቡድን ነው ያሉት። ሴት ፒስ ላይ አንደኛ ናቸው፣ በኦፕን ፕሌይ የሚያገቡባል ሁሉም የተሟላ ቡድን ነው። በሴት ፒስ በቆመ ኳስ ያስፈራሉ። ግን እኛም ተመሳሳይ ነን። በቆመ ኳስም እኛም በጣሊያን ሴሪያ ብዙ ጎል እያስቆጠርን ያለንን። አርሰናል ግን አንደኛ በቃ ምርጡ ቡድን ነው ብለው ሲናገሩ እዚህ ጋር አካንጂ ያፈርሳል በጎን ለእኔ አርሰናል አንደኛ ቡድን አይደለም በሚል ማለትና ሚካኤል አርቴታ ምናልባት ይህንን እንደ መነሳሻ ሊያደርጉት የሚችሉበትን እድል እገምታለሁ ወይም